የዲኤምቪ ቤት ገዢዎች ስሌት ከዋጋ በተጨማሪ ሌሎች ትኩረት የሚሹ ጉዳዮች። አብዛኛዎቹ ገዢዎች በአንድ ቁጥር ላይ ብቻ ያተኩራሉ፣ እሱም ዋጋ ብቻ ነው። እውነት ለመናገር ገዢዎች የተለየ ትኩረት ማድረግ የሌለባቸው ጉዳዮች ቢኖር ዋጋ ነው። ምክንያቱም በ600 ሺህ የገዙትን ቤት በ550 ሺህ ከገዙት ቤት ያነሰ ወጪ በየወሩ ሊጠይቆ ይችላል። ይህ ልዩነት የሚፈጠረው ቤቶቹ ያለባቸውን እንደ ታክስ፣ የነዋሪ ማህበር ክፍያ፣ ኤችኦኤ ፊስ፣ ኢንሹራንስ፣ የጥገና ወጪ እንዲሁም ለትራንስፖርት የሚወጣውን ወጪ ግምት ውስጥ በማስገባት ነው። ከከተማ በትንሹ ወጣ ያለ መኖሪያ ቤት በመግዛት በየወሩ አጠቃላይ ወጪያቸውን እየቀነሱ እና ገንዘብ መቆጠብ የቻሉ ደንበኞች አጋጥመውኛል። ትክክለኛው ጥያቄ መሆን ያለበት በዚህ ዋጋ ቤት መግዛት እችላለሁ የሚለው አይደለም። ትክክለኛ ጥያቄው ቤቱን ተከትሎ የሚመጣውን የኑሮ ዘይቤ ያለ ጭንቀት መቋቋም እችላለሁ የሚለውን ነው። ስሌት ማለት ይሄ ነው። በዲኤምቪ አካባቢ ቤት መግዛት ካሰቡ ዋጋ ከማቅረቡ በፊት ቁጥሮቹን በዝርዝር እንድንመለከታቸው ወይም እንድንወያይበት መልእክት ይላኩልኝ።